የቲቸር ጲላጦስ ጀለስ ተከራይቼ የምኖርበትን ግቢ የቆርቆሮ በር ገፋ አድርጌ ወደ ውስጥ ከመዝለቄ ቃቆ እንደ ጥይት ተወንጭፎ በእግሮቼ ስር ሾልኮ አመለጠ። ያን ተከትሎም አንዳችም ያህል የተወረወረ ጥቁር ኤርጌንዶ ጫማ ሲምዘገዘግ መጥቶ በጆሮ ግንዴ አድርጎ ለትንሽ ስቶኝ የቆርቆሮን በር ጓ አርጎ ባፍጢሙ ተደፋ። ምንድነው ጉዱ? ሶስተኛው የዓለም ጦርነት ተነሳ እንዴ አልኩ ጮክ ብዬ። ወዲያውኑ አከራዬ ወይዘሮ በላይነሽ ባለ በሌላ ኃይላቸው ሁለተኛውን ጫማ ነጣጥረው ቢተኩሱ ጎንበስ ብዬ ሸወድኩ። እርሶ ኖት እንደ ለካው ወይዘሮ በላይነሽ ቃቆን የተኮሱት ልላቸው አሰብኩና ምናልባት ወይዘሮ በላይነሽ ቤት ኪራይ መጨመሪያ ስልታቸውን ለውጠው ይሆናል በኤርጌንዶ ጫማቸው ወርውረው ያስደነገጡኝ ብዬ ተውኩት። መቀነታቸውን ያጠባበቁም ሲሮጡ መተው በድንጋጤ ተገትሬ የቆምኩትን ወንደላጤ መምህር ጲላጦስ ከበር ላይ የማሽቀንጠር ያህል ወዲያ ከገፉኝ በኋላ ቃቆ የወጣበትን በር በመክፈት አንገታቸውን ብቅ አድርገው የታባነህስና ቆይ ደሞ እዚህ ቤት ድርሽ ትላታለህ አንተ ከይሲ አሉና ወደ መጡበት ሮጠው ቢመለሱ ሲሮጡ ያጠበቁት ድጋቸው ሲሮጡ ተፈታባቸውና ለትንሽ አድናቅፎ ደፍቷቸው ነበር። ይሄኔ እሰየኔጭቦ የሚል ድምጽ ሰምቼ ዞር ብል ቃቆ ከበሩ አናት ላይ ቂብ ብሎ ሙድ ይዛል። እልክና በተሞላው አነጋገሩ ቅሬታ ስለዘለቀኝ ገላምጬው ሳበቃ ወደ ወይዘሮ በላይነሽ ዞሬ ምን ሆነዋል ወይዘሮ በላይነሽ? ድመቱ ምን አድርጎ ነው አልኳቸው። ሄዲያ እሱ ብሉ ድመትቴ አልቀረበትም ወገኛ። አሁን እሱ ድመት ነው ወይንስ ድመት መሳይ ሰው ነው አንተዬ? እንዴት ማለት? አይጥ አድኖ የማይበላ ድመት ምን ድመት ነው? ሰው መሳይ ድመት እንጂ እንዴ አይጥ አሊዝም ማለት ነው የሚሉት። ኧረ ተወኝቴ። ወይዘሮ በላይነሽ ከእግሮቻቸው ላይ አውልቀው ለቃቆ የወረወሩትን ጫማ ሊፈልጉ ወደ በሩ ሲመጡ ቀኝ እግሩን ብቻ አግኝተው ግራ እግሩን አጡት። እንዴ ጫማዬስ አሁን እዚህ አልነበረም እንዴ? ምን ሰልበው ቲቸር ጲላጦስ? ሆሆሆ ቃቆን ባይኖቼ ፈለኩት። ቦታ ቀይሮ ግቢ ውስጥ ካለች አጭር የጥድ ዛፍ ላይ ቂብ ብሎ ቁልቁል ይታዘበናል። አረ ቲቸር ጲላጦስ ምን ጉድ ነው በል እንጃ ወይዘሮ በላይነሽ። የዛሬው ሰላቤ ደግሞ የሚጠቅምና ማይጠቅም ቃል አውቃለ። ሆሆሆ ከጥዷ ዛፍ ላይ ውልብ የሚል ነገር አስተውዬ ቀና ብል ቃቆ የወይዘሮ በላይነሽን ግራግር ጫማ ባፏን ጠልጥሎ ከወዲያኛው ግቢ ሲዘልቅ አየሁት። ምን አይነት ተንኮለኛ ድመት ነው! አሁን ምን ያደርግለታል አንድ እግር ኤርገንዶ ጫማ እያልኩ በውስጤ ስበሳጭ ወይዘሮ በላይነሽ ወዳልወረወሩበት አቅጣጫ ሁሉ ጫማቸውን አስሰው ስላጡት ተስፋ ቆርጠው እየተመለሱ ለማሆኑ ቲቸር ጲላጦስ ቃቆ እያለ ወጥመድ መግዛት አለብኝ ነው ወይስ ጋሻና ጦር ይዤ አይጥ ማደን አለብኝ? ንገረኝ እስቲ። እንዴ ቆይ ቃቆ አይጥ የማድንበት ምክንያቱ ምንድነው? ምን አባት አውቅለታለሁ? ይሄ አይጥ ሲያይ በፍርሃት መግቢያ መውጫ የሚጠፋው ድመት እውነት ድመት ነው ትላለህ? እኔማ እንደው ቲቸር ጲላጦስ ይቅርታ አድርግልኝ እንጂ አንዳንዴ ሳስበው ይሄ ድመት ሳይሆን ወገኛ ባል ይመስለኛል። አነጋገራቸው አስገርሞኝ ድምጼን አዘልቄ ስስቅ አያስቅም ቲቸር ጲላጦስ፣ በእውነት አያስቅም። ሳቄን እያባራው ወደ ግራሯ ቀና ብል ቃቆ ጫማውን ደብቆ መጥቶ በኩራት ተኮፍሶ ፊቱን እያጸዳዳ ነው። ጉሮሮዬን እንደመሳል አድርጌ ሲያየኝ በመልክት ከግራሩ ላይ ወርዶ ቤቴ ድረስ በአስቸኳይ እንዲመጣ ነገርኩት። ከመቅጽበት እመር ብሎ ጢባልና ወደ ዛኒጋባዋ ቤቴ እየሮጠ ሄደ። ይበሉም ማማ በላይነሽ በቃ ልግባ፣ ትንሽ ደክሞኛል። ግባ ቡና ላፈላ ስለሆነ እንቅልፍ እንዳይዝ። እሺ። ቃቆ ጭራውን ሰቅሎ የቤቴን በር እየተሻሸ ቆየኝ። ቃቆ በዚህ ተንኮል ካሮጊቷ ጋር ምትከርም ይመስላል አልኩ በሬን እየከፈትኩ። ጫማን እኔ መደበቄ እንደቂያለች እንዴ?
አለኝ እግሮቼን እየተሻሸ። ለምንድን ነው የምትደብቅባቸው? ጋሽ ጲላጦስ ለምን እያወቅ ትጠይቀኛለህ? እንዴት? ስንቴ ልንገርህ? በተፈሳውም ባልተፈሳውም አሮጊቷ በዚያ ጫማ ወደ ባባዴን ቆርጣ ጨረሰችኝ እኮ። ዝም ብዬው በሬን ከፍቼ ገባሁ። ቤቴ ተዘግታ እንደመዋላ ከቡታ ጋዙ ከቆሻሻ ማጠራቀሚያው ቅርጫት አልጋ ስር ከተደረደሩት ጫማዎቼና እንደ ኳስ አድወልቡዬ ከኮለኮልኳቸው ካልሲዎች የወጣ ህብረ ጠረን ኖር ብሎ ተቀበለኝ። መስኮት ከፈትኩ። ቀዝቃዛ አየር እየተሽለኮለከ ገባ። ያልተነጠፈው አልጋ ላይ ዘፍ ብዬ ስቀመጥ ቃቆ ወደ አልጋዬ ስር አፍንጫውን አሹሎ አነፈነፈ። ምን ታነፈንፋለህ አልኩት። ከየት የሚመጣ ጠረን ነው እባክህ? ከካልሲ ነው ሴት የጫረች ፍሬንድ አለች። ፍሬንድ የሚለው አይጦችን ነው። የአባይ ልጅ ዋጠማው እንዲሉ አንተ እያለ አይጥ በቁማችን ሊጨርሰን እኮ ነው ቃቆ። ምን ነው ጋሽ ጲላጦስ ይሄን ያህል? ምን ነው? ካልሲዎችን እጠባቸው እንጂ። ዝም አልኩ። ያችን ሲሆን ወደ አልጠፍ እባክህ በማታውቀው ነገር አትቀባጥር ቃቆ። ቆሻሻና አስተማሪነት አብሮ የሚሄድ ነገር አይመስለኝም። እኛ ድመቶች ደግሞ ቆሻሻ ቃቆ ቆሻሻ ወድጄ አይደለም እና ጊዜ አጥቼ ነው። ጃምቦ ለመጨበጥ የሚሆን ጊዜ ግን አታጣም ወይ? ጃምቦ መጨበጥ ትንሽ ኪለኝ ሳኩ። ጃምቦ አልክ? ጠድቁ ቀርቶ በወጉ በኮነነኝ አሉ። ይህኔ ሞባይሌ ጠራችና ከቃቆ ጭቅጭቅ ገላገለችኝ። ማርታ ናት፣ የፌስቡክ ወዳጄ። ከማርታ ጋር ከ30 ደቂቃ ያላነሰ አውርተን ስንጨርስ ቃቆ ከግርጌ በኩል ተኝቶ ያንኮራፋል። ስማ እንጂ ቃቆ፣ አንተ ግን ምን ማለት ነው? ዳግተኛውበት ቅስቅስ ላይ ምቀኛ አለ እየተንጠራራ። ጓደኞች የአይጥ ግዳይ ይጥላሉ፣ አንተ አንቀልፋ። ባክቶይ እንኳን ሰኔ ቃቆ አንድ ተራ ድመት ቀርቶ አንተና ወገኖች 3000 ዘመናት አንቀላፍታችሁ እያለ እሱን እርሳው። በዚህ ከድመት የማይገጥምህ ባህሪ ግን አሮጊቷ እንደ አሮጌ ቆና አውጥተው እንደሚያሽቀነጥሩ ልብ ብለሃል። ሁጌስ ቃቆ አባት ይሁን በጣም ባልጋል። እንዴት አይጥ አሊዝም ትላለህ? አሊዝም አላልኩም። ፒተር ጲላጦስ አልበላም ነው ያልኩት። እንዴት? አንተ ማን ሆነ ነው አይጥ አልበላም የምትለው? ቃቆ ስለሆንኩ፣ ድመት ስለሆንኩ፣ ተፈጥሮ ያለገደብ የሰጠችኝ ነፃነት ስላለኝ። እርግጥ ነው እኛና አይጦች የዘመናት ቁርሾ አለን። ይሁንና እሱን ትክክለኛ ምክንያትን ንገረኝ። ምንድን ነው ምክንያትህ? ይኸውልህ ጋሽ ጲላጦስ፣ የእኛ ቤት አይጦች ኮሌስትሮል ይበዛቸዋል። ያ ደግሞ ለጤና አይጠንቅ ነው። ምን? የእናቴን ቀን ይስጠኝ። እንዴት አወቅ ኮሌስትሮል እንደሚበዛባቸው? እንደማለት ጥሩ ነው። ምክንያቱም ወይዘሮ በላይነሽ ወጥ የሚሰሩት በሚረጋው ዘይት ነው። እሺ እባክህ። ያን ወጥ ደግሞ እነዚህ ነጃስ አይጦች እየመጡ ይጨፈጭፉታል። አንተ እያለቃቁ እኔ ምን ሞኝ ነው በደረቅ ሌሊት ከማንም ኮተታ ማየት ጋር እሰጥ አገባ ምገባው። ይህኔ እኮ አንተ በዚያን ሰዓት ወይዘሮ በላይነሽ ጉያ ገብተህ እንቅልፍን ትለጥጣለህ። እባክህ በላይነሽ ጉያ ገብቶ እንቅልፍ መለጠጥ ድሮ ቀረ። እንዴት? ያኔ ልጅ እያለሁ ማንም የሚያቀርበኝና ያሻሸኝ ነበር። አሁን ሳድግ ግን ሁሉም አውሬ ድመት እያለ ያባርረኛል። አሮጊቷም ለእኔ ያላት ፍቅር ቀንሷል። እንደ ድሮ ጉዩ አልገባ ስል ወዲያ አመድ ላይ ተንደባለል አመዳም ብላ ቀልቤን ግፋ ታባርረኛለች ጋሽ ጲላጦስ። ቃቆ ስሙ ቃቆ ከመሆኑ በፊት ፍጹም ጥቁረቱን አይተው አሳዳሪው ወይዘሮ በላይነሽ ሻንቆ አሉት። ይሁንና የልጅ ልጃቸው ሜጡ ሻንቆ ላለው ብላ በጣፋጭ አንደበቷ ካኮ ስላለችው በዚያው ስሙ ጸናለት። ቃቆ ወደዚህ ዓለም ከመጣ 1 ዓመቱ ነው። ትዝ ይለኛል እናቱ 6 ሙጭሊቶች ስትወልድ የኑግ ልጥልጥ የመሰለ መልኩን አይቼ አይኔን ጥዬበት ነበር ላሳድገው፣ እንዲያው ብቸኝነቴን ቢያስረሳኝ ብዬ። ኋላ አንድ ቀን እናቱ በሌለችበት ሰርቄው ቤት ያመጣሁትና አንገቱ ላይ ጥብጣብ ቢጤ አድርጌለት በርጩማ እግር ላይ አሰርኩትና በሌለ ብር ለሱ ስለገዛሁትን ማማ ወተት በጎድጓዳ ሳህን አጠገብ አድርጌለት ወጣ አልኩ። ይሁንና ስመለስ ቃቆ በበርጩማ እግሮች ጥብጣቡን አሳጥሮ እያለ ጠበቀኝ። የዚያን ቀን ሌሊት ውታውን እንቅልፍ ስለነሳኝ በማግስቱ ወደ ቤተሰቦቹ ቀላቀልኩት። ታዲያ እህቶቹን ሁሉ ሰው ወስዶ ሲጨርሳቸው እሱንና አንድ ወንድምየውን ግን ወንድ በመሆናቸው የሚወስዳቸው ጠፍቶ ግራ በተጋባበት ሰዓት ወይዘሮ በላይነሽ አንድም ለነፍሴ ሆነኛል ብለው ደሞም አይጦችን ድራሻቸውን ያጠፋልኛል ብለው
ቤታቸው አስገቡት። ገና አይጦቹ እንኳንስ ሊጠፉ ቀርቶ ጭራሽ ብሶባቸው ቁጭ አለ። ታዲያ እኔ ታዘብኩ። አንድ ቀን ሲያናድደኝ ፈረንጆቹ እንዳንተ አይነቱ ፍጡር ምን እንደሚሉት ታውቃለህ አልኩት። አላውቅም አለ። ጉድ ፎር ነቲንግ ይላሉ አልኩት። ጺሞቹ እስኪረግፉ ተንተክትኮ ሳቀ። ምን ያስቃል አልኩት። ወደዚህ ጋር የመጣሁበትን ዓላማ ስላልተረዳችሁልኝ ነው አለ። ምንድን ነው ዓላማ? ነፃ ማውጣት እኮ ማንን? አይጦችን። ከማ? ከሰዎችና ከወገኖች ድመቶች። ለምን? እንዴት ያለ ቀልድ ነው የምትቀልደው ቃቆ? ቀልድ አይደለም ጋሽ ጲላጦስ፣ የምሬን ነው። በድመቶችና በአይጦች መካከል ያለው ታሪካዊ ጠላትነት መጥፋት አለበት። ቃቆ እንዴት አይነት ፍልስፍና ነው የምትፈላሰፈው? አይጦች የሰው ልጆች ጠላት መሆናቸውን አታውቅም? አውቃለሁ። እና እንዴት እንደዚህ ያትላል? ልክ ነው። በእናንተና በአይጦች መካከል የሆነ ጠላትነት አለ። ይሁን እንጂ አይጦችን ማጥፋት ያለባችሁ እናንተ ሰዎች እንጂ ድመቶች አይደለም አለ። ምንጣፉ ላይ ተመቻችቶ መቀመጥ እጁን በምላሱ ያጠበ